እሺ የጌታ ሰላምና ጸጋ ይብዛላችሁ ቅዱሳን። ዛሬም በአዲስ ቪዲዮ ተገናኝተናል። ወንድማችሁ ዋዜማ ነኝ። ዛሬ ይዤላችሁ የመጣሁት ሐሳብ ለሁላችንም በክርስትናው ዓለም ውስጥ ላለንም ይሁን ለሌሉ ሰዎች ጥያቄ የሆነባቸው ነገር የኢየሱስን ሰብአዊ ፓርቱን እንጂ የኢየሱስን አምላክነት የማይቀበሉ በጣም ብዙ አይነት እምነቶች አሉ። በዓለም ላይ ብትጠይቁ አንድ መልካም ሰው ኢየሱስ የሚባል ተመላልሶ ሄዷል የሚል ዓለማውያንም ይቀበላሉ። ነገር ግን ኢየሱስ አምላክ ነው ስትሉ በዮሐንስ ወንጌል 5:18 ላይ እንዳለው ሊወግሯችሁ እስከሚነሱ ድረስ በጣም ትልቅ ተቃውሞ ይነሳል። ስለዚህ ከነዚህም ውስጥ ሙስሊም ወንድሞቻችን የኢየሱስ አምላክነት ዙሪያ ወደ ክርስትና በጣም ትልቅ ጥቃት ይፈጽማሉ። ከነዚህ ጥቃቶች ውስጥ እኛ ስለ ኢየሱስ አምላክነት ሲጠይቁን የተለያዩ መልሶችን ከመጽሐፍ ቅዱስ ስንሰጣቸው ኢየሱስ አምላክ ከሆነ ለምን ራሱ አምላክ ነኝና አምልኩኝ አላለም? ለምንድን ራሱ ያልተናገረው ይላሉ። ቃል በቃል አምላክ ነኝ አምልኩኝ ያለበትን አሳዩን ይላሉ። ስለዚህ ዛሬ ከቁርአን እያጣቀስን ከመጽሐፍ ቅዱስ እያጣቀስን የኢየሱስን አምላክነት እናያለን። ይሄ ትምህርት ካወቅን በክርስትና ዓለም እስካለን ድረስ ከሌለንም በጣም የሚጠቅመን ጥያቄ ነውና ሰብስክራይብ በማድረግ ጀምሩ። ላይክ እንዳይረሳ። ወደ ጥያቄ ወደ ቪዲዮ እንሄዳለን። በመግቢያም ላይ እንዳወራነው ብዙ ጊዜ እንደዚህ የተዛባ አመለካከት በኢየሱስ ክርስቶስ ላይ ያላቸው ሙስሊሞች ወንድሞቻችን ናቸው። ስለዚህ ከመጽሐፍ ቅዱስና ከአላህ የአላህን መለኮታዊ ባህሪያቶች አምላክ ብቻ ያላቸውን መለኮታዊ ባህሪያቶች በቁርአን ውስጥ የተጠቀሱትን ኢየሱስ ለእንነት የተጠቀማቸውን እነዚህን እያየን አንድ በአንድ እየፈታን እንሄዳለን። በመጀመሪያ ቁርአን አላህን ሱራ 57 ቁጥር 3 ላይ እርሱም በነገር ሁሉ አዋቂ ነው፣ ምንም በማይኖርበት ጊዜ እርሱ ነበረ፣ ማንም በማይኖርበት ጊዜም እርሱ ይሆናል ይላል። ስለዚህ ቁርአን አላህን በሱራ 57 ቁጥር 3 ላይ ፊተኛና ኋለኛ እንደሆነ ይናገራል። ታዲያ እንደዚህ ለአላህ የተጠቀመውን ጥቅስ ቁርአን አንድ ነብይ ዝም ብሎ ሰው ለራሱ ለራሱ ዓላማ ይጠቀማል? ነብይ ብቻ ሆነ ሰው ለራሱ ዓላማ ይጠቀማል? በራእይ 1:8 ላይ እንደዚህ ይላል፣ ያለና የነበረ የሚመጣም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያለና የነበረ፣ ስለዚህ ፊተኛና ኋለኛ እኔ ነኝ ይላል። ኢየሱስ የአምላክነትን ንግግር ሲወስድ እናያለን። እዚህ ቦታ ዝም ብሎ አይደለም የሚወሰደው። አላህ ፊተኛና ኋለኛ እንደሆነ ቁርአን ነግረናል። ኢየሱስም እዚህ ቦታ ፊተኛና ኋለኛ ነኝ ይላል። እሱ ብቻ አይደለም። እግዚአብሔር በዘጸአት 3:14 ላይ እግዚአብሔር ሙሴንም ያለና የሚኖር እኔ ነኝ አለው ይላል። በዘጸአት ከ3:14 ላይ ያለና የሚኖር በማለት እግዚአብሔር እንነቱን የተጠቀመውን ቃል ኢየሱስ ክርስቶስ እዚህ ቦታ ለራሱ ሲጠቀም እናያለን። ታዲያ ዝም ብሎ ተራ ነብይ ይህንን ነገር ለራሱ ይወስዳል? ለራሱ ንግግር ለራሱ እንነት ይወስዳል? ይህንን እናንተው ድረሱበት። እንዲሁም ራእይ 1:17 እና 18 ላይ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እኔ እዚህ ቦታ ኢየሱስ ክርስቶስ ሞቼም ነበርሁ፣ ሕያው ነኝ፣ ፊተኛና ኋለኛው እኔ ነኝ እያለ ለዮሐንስ ይናገራል። እዚህ ቦታ እግዚአብሔር እንዳንል ይህንን የተናገረው እግዚአብሔር አብ ኢየሱስ ሞቼም ነበርሁ፣ ፊተኛና ኋለኛ እኔ ነኝ ይላል። ስለዚህ ኢየሱስ እዚህ ቦታ የአምላክነትን ንግግር ሲወስድ አምላክ ነኝ እያለ ነው። በዚህ እናያለን። ደጋግመን ስናይ ሙሉ ሐሳቡን እናገኛለን። ስለዚህ ሁለተኛውን ስናይ ደግሞ ሱራ 3:135 ላይ በቁርአን ውስጥ ከአላህ ሌላ ኃጢአተኞችን የሚምር አንድም የለም ይላል። ከአላህ ሌላ ኃጢአተኞችን የሚምር አንድም የለም ይላል ሱራ 3:135 ላይ። በማርቆስ ወንጌል 2:5 ላይ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። ከጻፎች አንዳንዶቹ በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንዲህ ያለ ስድብ ይናገራል?
ከአንዱ ከእግዚአብሔር በቀር ኃጢአትን ሊያሰሪ ማን ይችላል ስሉ አሰቡ። ወዲያው ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህ ስለምን ታስባላችሁ? ሽባውን ኃጢአትህ ተሰርዮልሃል ከማለት ወይስ ተነስ አልጋህን ተሸክመህ ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያሰሪ ስልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ ተነሳና አልጋህን ተሸክመ ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህ እዚህ ቦታ ሱራ 335 ላይ እንዳየነው ከአላህ ሌላ ኃጢአተኞችን የሚምር አንድም የለም፣ ከእግዚአብሔር ሌላ ከአምላክ ሌላ ኃጢአተኞችን የሚምር አንድም የለም ይላል። ማቴዎስ 2:5 ላይ እንዳየነው ኢየሱስ አንድ ሽባ የሆነ ሰው ወደሱ ሲያመጡ ኃጢአትህ ተሰርዮልሃል ይላል። በዚህም ተገርመው የአይሁድ መሪዎች በዚያ ነበሩና እንዴት እንደዚህ የስድብ ቃል ይናገራል? እርሱ ከእግዚአብሔር ከአንዱ በቀር ኃጢአትን ሊያሰሪ ማን ይችላል ሲሉ ኢየሱስ በልባቸው ያለውን አውቆ ልጁን ኃጢአቱን ሰርዮለት ከበሽታም ሲፈውሰው እናያለን። ስለዚህ እዚህ ቦታ ከቁጥር ወረድ ብለን ስናይ እንደዚህ ይላል፣ ለሰው ልጅ በምድር ላይ ኃጢአት ሊያሰሪ ስልጣን እንዳለው እንድታውቁ ብሎ ሽባውን ይፈውሰዋል። ስለዚህ በቁርአን ውስጥ እንዳየነው ከአላህ ሌላ ኃጢአተኞችን ሊያሰሪ ማንም እንደማይችል ሁሉ ኢየሱስም እዚህ ቦታ የአምላክን ኃይል ሲጠቀም እናያለን። የአምላክን መለኮታዊ ባህሪ ሲጠቀም እናያለን። ስለዚህ አንድ ዝም ብሎ ነብዩ አንድ ሰው የሆነ ነብይ እንደዚህ አይነት የስልጣን ቃል ሊናገር ይችላል? ይህንንም ለናንተው ሶስተኛውን ካየን በቁርአን ውስጥ ሱራ 22 ከቁጥር 57 ላይ በዚያን ቀን ንግስናው የአላህ ብቻ ነው፣ በመካከላቸው ይፈርዳል፣ እንደዚሁም ያመኑትን መልካም ስራዎች የሰሩትን በመደሰቻዎች ገነት ውስጥ ናቸው። እነዚህም የካዱት በአንቀጾቻቸው የተስተባበሉትን እነዚያን ለነርሱ አዋጭ ቅጣት አላቸው ይላል። ስለዚህ በቁርአን አላህ የመጨረሻው ቀን ፈራጅ እንደሆነ እንደ ቁርአን አመለካከት ወይ እንደ ቁርአን አስተምህሮ መሰረት የመጨረሻው ቀን ፈራጅ ማን ነው? አላህ ነው ብለው ነው የሚወስዱት። እና አንድ ነብይ ተነስቶ እኔ የመጨረሻው ቀን ፈራጅ ነኝ ሊል ይችላል? እና ማቴዎስ 25 ከቁጥር 31 እና 32 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። አህዛብም በፊቱ ይሰበሰባሉ። እረኞችንም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። ስለዚህ በዚህ ቦታ ኢየሱስ ፈራጅ እንደሆነ ይናገራል። በመጨረሻው ቀን የሚፈርደው ኢየሱስ ክርስቶስ እንደሆነ ኢየሱስ እዚህ በሚገባ ያስቀምጥልናል። እሱ ብቻ አይደለም። ዮሐንስ 5:1 ላይ አብ ሙታንን እንደሚያስነሳ ሕይወት እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በማንም ላይ አይፈርድም ይላል። እዛ አላህ በመጨረሻው ቀን ፍራጅ እንደሆነ ቁርአን ይናገራል። እዚህ ቦታ ደግሞ ኢየሱስ አብ አላህ በማንም ሰው ላይ አይፈርድም፣ እኔ ነኝ በመጨረሻው ቀን የሚፈርዳቸው እያለ ይናገራል። ሌላም ቦታ ዮሐንስ 5:25 እና 9 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙት በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው ደግሞ እንዲሁ ለወልድም በራሱ ሕይወት እንዳለው እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉትን ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉትን ለሕይወት ትንሣኤ፣ ክፉም ያደረጉትን ለፍርድ ትንሣኤ ያወጣል ይላል። እሱ ብቻ አይደለም። ዮሐንስ 11:25 ላይ ኢየሱስም ትንሣኤ እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ይላል። እዚህ ቦታ አንድ ተራ ነብይ ዝም ብሎ እኔ እንደ አምላክ ፈራጅ ነኝ፣ በመጨረሻው ቀን የሚፈርደው እኔ ነኝ ሊል ይችላል? ይህንንም በመጨረሻ ቪዲዮ ላይ እናያለን። አሁንም ወደሚቀጥለው እንሄዳለን። አራተኛውን ካየን ሱራ 22 ከቁጥር 6 ላይ ይህ አላህ እርሱ እውነት ነው ይላል። እና አንድ ነብይ ተነስቶ እኔ እውነት ነኝ ሊል ይችላል? እኔ የምናገረው ቃል እውነት ነው ሊል ይችላል? ከአንዱ ከእግዚአብሔር በቀር እውነት የሆነ እንደሌለ መጽሐፍ ቅዱስም ይናገራል። እዚህ ቦታም አላህ እርሱ እውነት ነው ይላል።
ዮሐንስ 14:6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ እዚህ ቁርአን ለአላህ የሰጠውን ቦታ ኢየሱስ ክርስቶስ እዚህ ምን ይላል? እኔ እውነት ነኝ ይላል። ስለዚህ አንድ ዝም ብሎ ነብይ ተነስቶ አንድን የአምላክን መለኮታዊ ባህሪ ሊወስድና ልናገር አይችልም። አምስተኛ ሱራ 50 ከቁጥር 1 ላይ በሰማያትና በምድር ያለው ሁሉ ለአላህ ይገዛ፣ እርሱም ሁሉን አሸናፊ ነው፣ ጥበበኛው ነው ይላል። ስለዚህ እዚህ ቦታ ቁርአን አላህን አሸናፊ ሁሉን የሚገዛ እርሱ ነው ይላል ከቁርአን አስተምህሮ መሰረት። እዚህ ቦታ ደግሞ በዮሐንስ 17:5 ላይ ኢየሱስ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራሲ ዘንድ አክብረኝ ይላል። አንድ ነብይ ዝም ብሎ ተነስቶ ዓለም ሳይፈጠር በፊት በነበረኝ ክብር አክብረኝ ልል አይችልም። እንዲሁም ማርቆስ 2:28 ላይ የሰንበት ጌታ እኔ ነኝ ይላል። በብሉይ ኪዳን የሰንበት ጌታ ማን እንደሆነ ነው የምናገረው? እግዚአብሔር አብ እንደሆነ። ማቴዎስ 22 ከቁጥር 41 እስከ 45 ላይ የዳዊት ጌታ መሆኑን ይናገራል። ዮሐንስ 8:39 ላይ ከአብርሃም በፊት እንደነበረ ተናግሯል። ማቴዎስ 12:6 ላይ ከቤተ መቅደስ እንደሚበልጥ ተናግሯል። ማቴዎስ 11 ከአባቱ ጋር ልዩ ግንኙነት እንዳለው ተናግሯል። ዮሐንስ 14:13 እስከ 14 ጸሎትን እንደሚመልስ ተናግሯል። ማቴዎስ 12:20 ላይ ሁሉ ከተከታዮቹ ጋር እንዳለ ተናግሯል። ሁሉ ጊዜ ከተከታዮቹ ጋር እንዳለ። ማቴዎስ 28 ላይ ስልጣን ሁሉ በሰማይ በምድር እንዳለው ተናግሯል። ዮሐንስ 16:15 ላይ የአባቱ የሆነ ሁሉ የእርሱ እንደሆነ ተናግሯል። ስለዚህ አንድ ዝም ብሎ ነብይ እኔ ሁሉን ማድረግ ይችላለሁ፣ እኔ እውነት ነኝ፣ እኔ በመጨረሻው ቀን ፈራጅ ነኝ ሊል ይችላል። ይህንንም እናንተው በደንብ አድርጋችሁ መጽሐፍ ቅዱስን መርምራችሁ መድረስ ትችላላችሁ። በመጨረሻ ላይ የምናየው ኢየሱስ ለምንድን ነው እኔ አምላክ ነኝ አምልኩኝ ያላለበት ብለን በምናይበት ጊዜ የመጣው ክብርን ሊቀበል አይደለም። የመጣው ከሰው ልጅ ክብርን ፈልጎ አይደለም። የመጣው ዝቅ ብሎ የአባቱን ዓላማ ሊፈጽም ነው። ዮሐንስ 6 ላይ ዳችሁ ስታዩ 5 ዳቦና 2 አሳ አባስቶ ህዝቡን ከመገበ በኋላ ህዝቡ ሄማ ትልቅ ሰው ነው ብሎ ሊያነክሱ ሲፈልጉ ኢየሱስ ወደ ተራራ ሸሸ። ለምን? ህዝቡ ካነገሱት የመጣው ዓላማ ይጠፋል። አምላክ ነኝ ካለ ህዝቡ ከተቀበሉት የመጣው ዓላማ ይጠፋል። ሰይጣን ለኢየሱስ የዓለምን መንግስታት ካሳየው በኋላ እንደሚያነክሰው ተናገረ። እርሱም አልፈልግም። ለምን? የመጣው ክብርን ሊቀበል አይደለም። አሁን ነው ኢየሱስ ክርስቶስ በክብር ተሞልቶ የሚመጣው እና ማንም ሰው ተነስቶ አሁን በኢየሱስ አምላክነት ላይ ከተከራከራችሁ አትከራከሩ። ለምን? አብ ካልገለጠለት በስተቀር ስለ ወልድ የሚያቀልም ማንም ሰው ስለ ወልድ ወይ ስለ ኢየሱስ ለማወቅ ከፈለገ ወደ ራሱ ወደ ኢየሱስ መምጣት ያስፈልጋል። እንዲሁም ሰርተን ያስቀመጥነው ውስጥ ብዙ ቪዲዮዎች አሉ፣ እሱን ማየት ትችላላችሁ። ስለ ኢየሱስ አምላክነት የሚናገሩ በጣም ብዙ ጥቅሶችን በአንድ ላይ አድርገን ሰርተን አስቀምጠናል። ገብታችሁ ቪዲዮን ማየት ትችላላችሁ። ሰብስክራይብ ማድረግ እንዳይረሳ።